ሀገራችን ኢትዮጵያ ጥንታዊ ሀገር ብትሆንም ለበርካታ ዘመናት ብዛነታችንን ማስተናገድ የሚያስችል የፖለቲካ ስርዓት መገንባት ባለመቻላችን የጸና ሰላምና ደህንነት ሳናረጋግጥ ቆይተናል። ፓርቲያችን የጥላቻ ፖለቲካ እንዲከስም በብሔር በርዕዮተ ዓለምና በትግል ስልት መፈራረጅ እንዲያበቃ በማድረግ ለዘመናት እግር ኮርች ያሰሩንን የፖለቲካ ሳንካዎች በሚቀይር መንገድና የፖለቲካ ስብራቶቻችንን በሚጠግን መልኩ አዲስ በሀሳብ ትግል የሚያምን የፖለቲካ ባህል ሀገራችን ይዞ መጥቷል። ይህም ዘላቂ አዎንታዊ ሰላም ለማረጋገጥ ወሳኝ በመሆኑ በቀጣይ ብንመረጥ አጠናክረን እንቀጥላለን። ውድ የሀገራችን ህዝቦች፣ አስተማማኝ ሰላምና ደህንነታችን ለማረጋገጥ ዋነኛ ችግሮች ከሆኑት መካከል ሆን ተብለው የሚተከሉ የነጣላና የተቃርኖ ትርክት መኖር ነው ብለን እናምናለን። ይህን ችግር ለመቅረፍ ሀገራችን የሚያስፈልጋት የሚያስታርቅ የሚያስተሳስር በህዝቦች መካከል አብሮነትን የሚያጠናክር የብሔራዊ ትርክት መኖር ግድ ይላል በማለት ፓርቲያችን ህብረ ብሔራዊ አንድነት ላይ ያተኮረ ትርክት ለመገንባት እየሰራ ይገኛል። የብሔራዊ ትርክት ግንባታ ስራችን ዘላቂ አዎንታዊ ሰላምና ደህንነታችን ለማረጋገጥ ሁነኛ መድህን በመሆኑ ቀጣይ አብላጫ ድምጽ አግኝተን ብንመረጥ ይህንን ጅምር ስራችንን አጠናክረን የምንቀጥል ይሆናል። ነፃና ገለልተኛ የጸጥታና የደህንነት ተቋማት የመገንባት ጅምር ስራችንንም አጠናክረን የምንቀጥል ይሆናል። በሀገራዊ ምክክር ኮሚሽን ውይይትንና ምክክርን ተከትሎ